ሺህ ተጠንቅቃለት እንዳትጎድልበት ተጠንቅቃ ሻዩንም ምኑንም እሷ ነው የምትከፍልልህ። 200 ሺህ አሁን ለክ 200 ሺህ ማንነቱን ግን አሳይቶ ከበረከት ጋር ጓደኛዬ ሲታማ ወገን ለኔ ብለህ ስማት። እሷ ፊት ለፊቱ እንደዛ ብላ ስለኔ ያወራች በውስጥ ምን ልታወራው እንደምችል ማወቅ ቀላል አይደለም። በውስጥ ስለኔ ስንት ነገር እንደፈተፈታት ማንነቱን ግን አሳይቶኛል። የሚገርም ነገር በባለፈው ፍራኦልን ጥንብርኩስን አውጥቶ ነው የሰደበው። መቼ ቅላሳያቸው አሁን አሳዝኖኝ፣ አሁን ሴጋው አሳዘነኝ፣ እያለቀሰ ነው። እያስፈራራ ብር ይቀበላቸዋል በስድብ እያስፈራራ። አዎ እዛ እሱ ተቀብሎ ደግሞ ሌላ ውሻ ይገዛል። ቴዲ አዋሳ ሴጋው ደግሞ ቴዲ አዋሳ ለቴዲ አዋሳ በብር እኮ አይደለም በነፃ እኮ ነው። ለነገሩ ቢከፍለውማ እስከዛሬ መች 200 ሺህ ብር ብቻ ስማ 200 ሺህ ብር እስካሁን አለች። ፖለቲካ የሚያወያይ በነፃ ነው። አሁን ጌመር ሆኖ የለ እንዴ? ስማ 200 ሺህ ብር ይዞ ከበረከት ጋር ሂዶ መሬት ምሩ ይላል። በረከት 10 ሺህ ካሬ ሜትር ሚሊዮነሯ ጋር ሂዶ መሬት ምሩኝ ለምን ይሉታል? ኢንቨስት አረጋ ምን ኢንቨስት ልታረግ ይሉታል? መሳቅም አለባችሁ ዛሬ በ200 ሺህ ብር ስንት ከብት ሊገዛ ለጥጃ አይሆንም አለችው። ስማ ለጥጃ አይሆንም ለከብት አይደለም ለጥጃ አይሆንም አለችው። ዶሮ አርባበት አለ። 2 ዶሮ ግዛ አለችው። ስማ 2 ዶሮ ግዛና ለጽድቅ ለነፍስ ይሆናል ለዳውስ ቴዲ ዳጣ በእናታችሁ ቆይ። ቴዲ አሁን ይኸውልህ ፈርተዋል። አሁን ቴዲ ዮናስ ሴጋ ፍራኦል ላይክ እንዴት አድርገውን ይመለሱ? እኔ ፍራኦል እውነቴን ነው። ፍራኦል የበረከት ቪዲዮ እንደገና ይሰማል። ንጉስ እየዳ 200 ሺህ ዶላር ነው 200 ሺህ ብር ነው እንጂ ሰው ጋር ስትጣሉ ወንጀላችሁን ሳይሆን የምታወሩት ገንዘብ ጠየቁኝ አካክ ዘርፋችሁን ይኖራችሁ። ከኔ ጋር አውርተን እናውቃለን፣ ተነጋግረን እናውቃለን። ተናዷል ከኔ ጋር ራስሽ ነው ያልሽው። እኔ አናግሬው አላውቅም። ታዲያ እንዴት ነው የምትጠየቂው? እንዲያው እንትና ዮኒ እንደዚህ ምናምን ነገር ቴዲ ብለዋል ሲለኝ ምን አልኩ? እኔ እግዚአብሔር ነው ያልኩት። ስሜን አትርፍልኝ፣ የተጠራውን የተዋረደችውን ስሜን አትርፍልኝ። እኔ በፈጣሪም በመብርሃን አንተ ከእንደዚህ አይነት ዳቢሎስ ጋር ምንም አይነት ነገር ማድረግ አልፈልግም። ምንም ነገር ጠይቁ ቴዲ፣ ከእንደዚህ አይነት ዳቢሎስ ጋር በመብርሃን እንዳታስጠቀኝ ምንም መነጋገር አልፈልግም ያልኩ ሰው እንግዲህ ይታወቃል። 500 ሺህ ብር ጠይቋት 500 ሺህ ብር ባደው ይወለ ቴዲ ይቀርባታል፣ እሷን ያውቃታልና ከሴጋው ጋር ላይቭ እኮ ነው የተነጋገሩት። ያዋሳ ልጅም ለቤቢ ላይ ውጭ ያለልሽን ለትልቁ 40 ሺህ አይደለም ፋሚሊ ነው 40 ሺህ አይደለም እንጂ የምንድን ነው 40 ሺህ? የመጀመሪያውን 10 ሺህ ካደች የመጀመሪያውን ቤቢ ላይ ክዳለች። ፋሚሊ ምንም ማለት ነው 40 ሺህ አይደለም 35 ሺህ ነው። አንበሳ እስከነ ልጁ ነው ማሚ ክጅህ አይደለም 2 ቤቢ ላይ አጣጣውት። ኦኬ እሺ ምንድነው ክደሽ ያልክ ለጊፍተሮች የምታጽናናቸው አልከ? አይ 40 ሺህ ያሉኝ ነው። እዚህ ደንቆሮ በላቸው 40 ሺህ ነው ይበቃል። ለአንበሳ እስከነ ልጁ 2 አንበሳ ከ7 አንበሳ ምንድነው መውጣት ከደረሰ ትላንት 6 አንበሳ 2 አንበሳ ደረሰን ማለት ነው። 2 አንበሳ ሲደርሰን አሁን እንግዲህ ለማክሸፍ ሊጋጋጡ ይችላሉ። እንግዲህ አሁን ከእናንተ የሚጠበቀው መቋጠር ብቻ ነው። ፋሚሊ 4 ዊን በጣም ትንሽ ነው። ገላኔ ኮይን ካለሽ ወደ ጦር ሜዳ ግቢ። ገላኔ ፈርስት ጊፍት ትሪፕል ነው 40K አይደለም። አንበሳ እስከነ ልጁ ነው። ፋሚሊ 40K አትበሉ።
በጉልበት እኮ ተቀበለው ምንም ማድረግ አትችልም። በቃ መተው ያማነችው መቀበል ቆይ ነው ማረጋው ነገር ስም በሉ እንጫወትበት ስፓርክ ትሪፕል ነው ትሪፕል አው ጎበዝ ልክ አራት ዊን ብቻ 15 ዊን ብቻ ለመግባት ዩዝ ዘ ትሪፕል ጋይስ ዩዝ ዘ ትሪፕል ዩዝ ቴንክ ዩ ቬሪ ማች እንዳሳነ ሰውዬው ሊበላይ ነው በቃ አቅቱ የተነሳው አረ ድረሱልኝ ጋይስ መበላት ቴንክ ዩ ሆምለስ ቴንክ ዩ ነቢል ያ ደህና ነገርም እኮ ሰጠው በሆነ እኮ አረ ሱብሃንአላህ ኦኬ ቋልኩኝ አረ ነው ዛሬስ እንደተቃል ኦኬ ቅድም ነው ያየሁት እሱን ኮሜንት ኦኬ ጋይስ ኦኬ በቃ ፎከስ ላድርግበት ጌሜ ጋር በእግዚአብሔር ልበላ ነው ተውኝ ኦኬ አልኩኝ ገባኝ ምን ማድረግ እንዳለብኝ እባካችሁ አሁንም ደግሞ ሌላ ስራ አለ አንዴ ግላፍ ይሄው አዳምጡ እልቁንስ እዚህ ጋር እንዳታስበሉኝ በአላህ እንደው አላህን ፍሩና ግላፍ በኦሮምኛ ግላቪን ከደና ያዳበረሳ ግላፍ የምትሰሩ ሰዎች ግላፍ በአማርኛ ግላፍ እንዳሰጡ ብላችሁ ጻፉ በእንግሊዘኛም ኖ ግላፍ በሉ ፕሊዝ እዚህ ጋር አሁን አንበሳስ ከነ ልጁ ይውረድ ምን ችግር አለው ይገባኛል እኮ ብዙ ሰዎች አሉ ወይ ካርዳቸው አይሰራም ነው ወር ደግሞ መስጠት አልፈለጉም ወይ ጨዋታው እንዳያዋርዱ ነው የመሳናት ጌም አይደለም የመበላት ነው ሲሆን ሀቂ ነበር ያሸነፈ መብላት ትልቁን አንበሳ ተበልቻለሁ አሁን ከተሸነፍኩ ደግሞ ድጋሚ ማርያም ይሄ ፌር አይደለም ካከሽፋችሁልኝ አሁን ተንኮል ሊያስቡ ይችላሉ በጣም መርዝ ቆሻሻ ሰው ቤቱ አለ መጥቶ ግላፍ ሰጥቶ ግላፍ ለመውሰድ ይሰራል የማላቀው ሰው እቦልካለሁ ነው ግላፍ የወሰደ ማላቀው ሰው እቦልካለሁ ነው ጋስ ዩዝ ደብል ጎን ቆሙ ለምንድን ነው የምትሳደቡት ሲጀመር እንዴ ያለማው ጦርነት አይደለም አትሳደቡ በጣም ቀፋፊ ስድብ ነው የምትሳደቡት ደግሞ በዛ ላይ ስነ ስርዓት ይኖራችሁ አንብቡ አንደሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድነው አስር አልተገለጸም እግዚአብሔርም አልተገለጸም እንዴ እኔ ነው ልላችሁም ፈልገው ይሄን አሁን የጠየቁትን ጥያቄ የሚመልስልኝ ሰው ካለ ግን ደስ ይለኛል ለምንድነው እዳችሁ ተከፍሏል ተብሎ ምንም የማያቀጻል ልጅ እዳ ያለበት ለምንድነው ሲቀጥል ደግሞ አንተ ህፃን ከመጠመቅ ልክ ሲጠመቅ ነው የኢየሱስ የእግዚአብሔር ልጅ የሚባለው ለምንድነው የሚባለው 40 ቀን ሳያልፈው ቢታመም እንኳን ያ ህፃን መጠመቅ አለበት ግዴታ ይላል እንዴት ለምን እንዴ አላህ ሂዳያ ይስጥሽ አልহামዱሊላህ በደም ዳዋችን እየሰራን አልহামዱሊላህ ህዝበ ክርስቲያኑ እየነቃን ያለው ለዓለማቱ ጌታ መስጋና ይገባ አሁን ምን እናድርግ መሰላችሁ ገስት ላይ 3 ክርስቲያን አለ ሶስቱም ስለ ክርስትና ጥያቄ አላቸው እኔ አላወራም ሊመልስላችሁ የሚችል ዲያቆን ካለ እባክህ አንድ ብትጻፍ እኔ አላወራም በቃ እኔ አላወራቸውም እኔ ባወራቸው ሙስሊም ነው እጄ ላይ መጽሐፍ ቅዱስ አለ ሁሉ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ይሄ ሁሉ መጽሐፍ ቅዱስ እዚህ ጋር መጽሐፍ ቅዱስ አለ ብዙ አለኝ ግን እኔ አላወራም ችግር የለውም ዲያቆን ካለ እባክህ አንድ ዲያቆን ገስት ግባና እባክህ መልስላቸው ወገኖች ያድናቸው ያው እስልምናን አትቀበሉ ምትሉን ነው ደግሞ ነገር ሰምታችሁኛል ይቅርታ እኔ ኔትወርክ ይዞኝ ነበር በደንብ ተሰምቷል እሺ ከቲሳራ እሺ ወደ እስልምና እውነትም ወደ እስልምና ሃይማኖታችንን መቀየር ማትፈልጉ ከሆነ እንዳንወጣ ከቤተ ክርስቲያን እንዳንወጣ ማትፈልጉ ከሆነ ኑና ጥያቄያችንን መልሱልን እኛ ማንኛውም እምነት ትክክለኛ እምነት ከሆነ ችግር የለብንም ለመከተል ግን እውነትን ነው የምንፈልገው በስርዓት የምታስረዱን ከሆነ የምንጠይቃችሁን ጥያቄ በትክክል የምትመልሱልን ከሆነ በነገራችን ላይ ምንም በድብቅ የሚገዛ አምላክ አለ ብዬ ራሱን ሳይገልጽ ራሱ እንደዚህ ብሎ በግልጽ በመጽሐፍ ቅዱስ ላይ ሳያስቀምጥ ተገዙኝ የሚል አምላክ አለ ብዬ አላምንም መቼም ምክንያቱም ፈጣሪ ራሱን በእንትኑ በመላእክቱ በነቢያቶቹ ግልጽ አድርጎ እስካልነገረን ድረስ እኛ በምን አውቀን ነው የምንገዛው ግን እናንተ በመጽሐፉ ያለውን ነገር ስንጠይቃችሁ ትቀሰፋላችሁ ብላችሁ እኛን ታስፈራራላችሁ ስለዚህ እኛ በምን አውቀን እንገዛው አምላካችንን ስለዚህ የምትመልሱልን ካላችሁ ግቡ እና መልሱን አልተገለጸም በነገራችን ላይ ሁሱ ህዝብ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ የምሬ ነው የምላችሁ በደንብ ማመስገን አለባችሁ ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው ብዙ ነገር ምክንያቱም እኔ በቃ
እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም። አንተ የለም ግን አንተ የለም ጨርሰናል። ያገባኝ ይሄኛ ችግር እኮ አይደለም። እንደዚህ ይሆናል እንዴ? ጆን ዳንኤል እየተሸነፍኩ ያለ ሰዓት ዋይፋይ ላጥ አድርጌ እኮ ማጥፋት እችላለሁ። ገዛባል ነው ኢትዮጵያ ሁሉም ሰው እንደዚህ ያደርግ ነበር። ጆይ ሁሉም ሰው እኔ ኮኔ እሺ ችግር የለም። ኤርሚ ያራት አለብሽ። ወይኔ እናቴ አንተ ደግሞ እንደው ተፋታው በእግዚአብሔር ከስር ትዝ ሲለ ኤርሚ ላይ ነው የሚሄደው እና ተጣጥቷል። ደስ ሲል ግን ደስ ሲል እልኸኛ ሁሉ ምለው ለዚህ ነው። እልከኛ ስትሆኑ አየካል እንድገማል እመለኝ ልቤ ጎበዝ እኮ ነሽ እናቴ እንድገም ያልኩት እኮ አታስፈራሩኝ። ኮመንት ላይ አትድገሚ አትበሉኝ። ድገሚ ድፈሪ በሉኝ። ቤታዬ ለይደገም ወይስ እንዴት ነው? ምን ይልስጥሽ? እካክ ለመርካ ቤታ አማሃ እከካም ነኝ አሰሚኝም እዚህ ጋር አቤት ወይ እሱ እያወራኝ ምን ይልስጥሽ? ለምን አደግ ልበል ከሁለት ጋር ለምን አደግ ደውሉስ ተመስገን። ምን አልከኝ ኤርሚዬ ውዴ? ለምን አደግ ማልኳቸው ተው ኤርሚ 5 እንዳይሆንብህ ብዬ ነው እንጂ ምልክት ስጪኝ ቤታዬማ ወይስ ተጫወታ እነዚህ ደግሞ እንትን ስላልን ስማ ቆይ ግላብ ነው ለመድገም ምናምን እኔ ሶክ ይጫወታለሁ ግን ግላብ ወይ ተቃኛኛ ግላብ ያዙ ሰዎች ወጥተውብኛል። አባቴ ሙት ግላብ ያላቸው ሰዎች ስለወጡብኝ ይምጡ ቤታዬ ሊበሉ ያለ ግላብ አልችልም። ጆዬ ዛሬ ምንድን ነው ግላብ እኮ በግላብ ጀምሯ ታዲያ። እሺ እኮ በግላብ ያለው ሰው ሄዶብኛል።